ሰላም ቤተሰብ፣ በዛሬው ቪዲዮአችን ደግሞ ከቴክስት ወደ ድምጽ ወይም ደግሞ ስክሪፕት ጽፋችሁ ወደ ድምጽ የሚቀይርላችሁ ዌብሳይት አሳያችኋለሁ ማለት ነው። ለዩቲዩብ አውቶሜሽንም ለቲክቶክ አውቶሜሽንም መጠቀም ትችላላችሁ። እኔ ደግሞ በግሌ የምጠቀመው ዌብሳይት ነው። በጣም ምርጥ ዌብሳይት ነው። ሙሉ በሙሉ ደግሞ በነፃ የሆነ ዌብሳይት ነው። አንሊሚትድ የሆነ ቮይስ መስራት ትችላላችሁ ማለት ነው። አሁን በቀጥታ ዌብሳይቱን አሳያችኋለሁ። እሺ፣ በመጀመሪያ ሁላችንም የስልካችን ጎግል ክሮም ላይ እንገባለን ማለት ነው። ጎግል ክሮም ላይ ከገባን በኋላ ሰርች ባሩ ላይ ስፒች ማ ብለን ሰርች እናደርጋለን። እንደምትመለከቱት ስፒች ማ ካላችሁ ቀጥታ ይመጣላችኋል ማለት ነው። ወይም ደግሞ እኔ ኮመንት ላይ በማስቀምጥላችሁ ሊንክ ቀጥታ ወደዚህ ዌብሳይት መግባት ትችላላችሁ ማለት ነው። ኮመንት ላይ ያስቀምጥላችሁ። ሶው እንደዚህ ይመስላል። ይሄን ኤዲት ጋር ኢንተርፌስ የለውም። አማራጭ ብዙ አይነቶች አሏቸው። በጣም ብዙ አይነት ዌብሳይት አለ። ፊሜልም በብዙ አይነት አክሰንቶች ነው እዚህ ጋር እነሱ የሚጠይቋችሁ። በቃ አንድ ማስታወቂያ ታያላችሁ ለ24 ሰዓት ፍሪ ይሆናል ማለት ነው። ይኸው እንደምትመለከቱት አዱ ይቺን ያህል ብቻ ናት ማለት ነው። ይኸው እንደምትመለከቱት ለ5 ሰከንድ አድ ሙሉ ቀኑን በፍሪ አንሊሚትድ መጠቀም ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ናይጄሪያ፣ ኒውዚላንድ፣ ኬንያ፣ በጣም አየርላንድ በጣም ብዙ አይነት የእንግሊዝኛ አክሰንቶች አሉ። እንዲሁም ደግሞ ሌላ ቋንቋዎችም አሉ መጠቀም ትችላላችሁ። እዚህ ጋር ይኸው እንደምትመለከቱት ቋንቋ እንግሊሽ የሚለው ላይ ኢቨን አምሃሪክም አለ። የኢትዮጵያ ቋንቋን መጠቀም ትችላላችሁ። እንግሊዝኛ፣ ፍሬንች፣ ስፓኒሽ በጣም ብዙ አይነት ቋንቋዎች አሉ። እናንተ እነሱን መርጣችሁ ለአውቶሜሽናችሁ የሚሆነውን መምረጥ ትችላላችሁ። እንዲሁም ደግሞ እዚህ ጋር ሀገር መምረጥ ትችላላችሁ። ኢትዮጵያም ጭምራለች። እናንተ አሁን እዚህ ጋር ለኢትዮጵያም የሆነ ለውጭ አውቶሜሽን በተለይም ደግሞ ለውጭ ሀገር አውቶሜሽን በጣም ተመራጭ የሆነ ዌብሳይት ነው። እንደነ ኢለቨን ላብስ በጣም ብዙ ተጠቃሚ ባይኖረውም ለእናንተ አሪፍ ነው። ምክንያቱም ኢለቨን ላብስ ላይ በጣም በሚሊዮን የሚቆጠር ሰው ቮይስ ስለሚያሰራበት አሪፍ ነው ላችኋለሁ። ምክንያቱም በዛ ላይ ፍሪና አንሊሚትድ ስለሆነ እንደፈለጋችሁ መስራት ትችላላችሁ። ከዛ ውጭ እኔ ይህን ዌብሳይት ነው በብዛት ለዩቲዩብ አውቶሜሽን የምጠቀመው። ሌሎች ዌብሳይቶችም አሉ፣ እሱን በቀጣይ ጊዜ ያሳያችኋለሁ። እዚህ ጋር በጣም ብዙ አይነት ድምጾች አሉ። የኔ ምርጡ ድምጽ ደግሞ እዚህ ጋር ጋይ የሚለው ሰውዬ የእሱ በጣም ተመራጭ ድምጽ ነው። በጣም ዩቲዩብ ላይ አሪፍ የሚወደድ ድምጽ ነው። እዚህ ጋር ምን እናደርጋለን? ቀጥታ እንደምትመለከቱ ቴክስታችንን ወይም ደግሞ ስክሪፕታችንን 2000 ካራክተር ወይም 2000 ወርዶችን እናስገባለን ማለት ነው። በቃ 2000 ምናልባት ስክሪፕታችሁ ይሄ በጣም የሚረዝም ከሆነ 2 ቦታ ወይም 3 ቦታ ከፋፍላችሁ ድጋሚ ጀነሬት ማድረግ ትችላላችሁ። በጣም ቀላል ነው። አማርኛም እንግሊዘኛም የሚሰራላችሁ ፍሪ ቴክስት ቱ ስፒች ዌብሳይት ነው ማለት ነው። እኔ እዚህ ጋር ያዘጋጀሁትን ስክሪፕት ወይም ደግሞ ጽሁፍ አስገብቼለታለሁ። የኔ ወርድ እዚህ ጋር እንደምትመለከቱት 341 ካራክተር ነው ማለት ነው። በጣም ብዙ ይቀረኛል ማለት ነው። 2000 ወርዶችን መጠቀም ትችላላችሁ። በመቀጠል እዚህ ጋር ቴክስታችሁን ካስገባችሁለት በኋላ ደግሞ እዚህ ጋር ካፕቻ ማስገባት አለባችሁ። ሮቦት አለመሆናችሁን ለማረጋገጥ ካፕቻ ታስገባላችሁ። ካፕቻ ካስገባችሁ በኋላ እዚህ ጋር እቺ የፊልተር ምልክቷን ከስተማይዜሽን ምልክቷን ትነካላችሁ። እዚህ ጋር ፒች፣ ስፒድ እና ቮሊዩም ታስተካክላላችሁ ማለት ነው። እዚህ ጋር በብዛት ፒቹ ብዙም መነካት አያስፈልገውም። ምናልባት እናንተ ወደምትፈልጉት ዲፕ ቮይስ እንዲሆን ወይም ደግሞ ቀጠን ያለ ድምጽ እንዲሆን የምትፈልጉ ከሆነ ፒቹን ትነካካላችሁ። ስፒድ ደግሞ ረጋ እያለ እንዲያነብ የምትፈልጉ ከሆነ ኔጌቲቭ ታረጉታላችሁ። እንዲሁ ደግሞ አሁን ካለው በጣም እንዲፈጥን ከፈለጋችሁም ስፒዱን ትጨምራላችሁ። ስፒድ የእነሱ እንግሊዝኛ ተናጋሪዎች በብዛት ብዙ ጊዜ ፈጠን ያለ ንግግር ስለሚናገሩ ወይ 0 ወይ ኔጌቲቭ 5 እና እስከዛ ድረስ ብታረጉት ይመረጣል። ቮሊዩም ኢሹት ላይ ወይም ደግሞ ካፕከት ላይ ኤዲት ስታረጉ አሪፍ እንዲወጣ ከ100 እስከ 150 ብታደርጉት ይመረጣል። ከዛ ድጋሚ እየመጣችሁ ከምትቸገሩ ወይም ደግሞ ረጅም ስክሪፕት ኖሯችሁ በየደቂቃው ይህን ሴቲንግ ከምታስተካከሉ እዚህ ጋር ሪሜምበር ሴቲንግ የምትሏን ቦክስ ታበራላችሁ። ይህ ማለት ከዚህ በኋላ ሴቲንጋችሁ እንደዚህ ይሆናል ማለት ነው። በመቀጠል ቀጥታ ጀነሬት ኦዲዮ የሚለውን ትነካላችሁ ማለት ነው። ቀጥታ ፕሮሰሲንግ ብሎ
በሰከንዶች ውስጥ በጣም በሰከንዶች ውስጥ ቮይሳችሁን ያስረክባችኋል ማለት ነው። ሶ እንደምትመለከቱት ይኸው እዚሁ ጀነሬት አድርጎ ጨርሷል ማለት ነው። ሶ እዚህ ጋር እንደምትመለከቱት የኔ ጋ የሚለው ቮይስ ድምፅ ነው የመረጥኩት። ቋንቋ እንግሊዘኛ ነው እና ሜል ነው። ሶ ቀኑንና ስፒዱን እና ቮሊዩም ይነግራችኋል። እዚህ ጋር ፕሌይ ብላችሁ መስማት ትችላላችሁ። ሶ እንደዚህ ከሰማችሁ በኋላ ማትፈልጉት ከሆነ ዲሌት። እዚህ ጋር መሀል ላይ ደግሞ ዳውንሎድ ስትሉት ይኸው እንደምትመለከቱት ቀጥታ ዳውንሎድ አልቋል ማለት ነው። ላይክ በኪሎ ባይት ነው ሳይዙ ማለት ነው። ምንም ያስጨነቃችሁ ነገር የለም። እንዲህ ያደረጋችሁ በጣም ብዙ ቮይሶችን መስራት ይችላላችሁ። ከዚህ በፊት የሰሯቸው ብዙ ቮይሶች አሉ፣ ደልቻቸው ነው። ሶ ይሄኛው ዌብሳይት ቴክስት ቱ ቮይስ በጣም አሪፍ የሆነ ዌብሳይት ነው። እኔ ከምጠቀማቸው ዌብሳይቶችና ኮምፕሊትሊ ፍሪ የሆነ ዌብሳይቶች አንዱ ስፒችማ ነው ማለት ነው። ለእናንተ ለማሳየት ያህል ደግሞ አንድ የአማርኛ ቋንቋ መርጬ አሳያችኋለሁ ማለት ነው። በመቀጠል እዚህ ወደ ታች ኖርድና ቋንቋን እንመርጣለን ማለት ነው። ቋንቋችንን አምሃሪክ የሚለው ላይ እናደርጋለን። ቋንቋ ሀገር ደግሞ ኢትዮጵያ እንላለን። ሁለት ነው እዚህ ጋር ቮይስ ስፒቾች ወይም ተናጋሪዎች ሁለት ነው ያሉት፣ አመሃና መቅደስ ናቸው። እነዚህ ሁለቱን ብዙ ጊዜ ታውቋቸዋላችሁ። ቲክቶክ ላይም ዩቲዩብ ላይም ብዙ ቪዲዮ ይሰራሉ። ሶ ለአማርኛ ቀጣይ ምርጥ ቪዲዮ እንድሰራ ከፈለጋችሁ ኮመንት ላይ ያሳውቁኝ፣ ይሰራ በሉ። ምክንያቱም በጣም አሪፍ የሆነ አማርኛ ቴክስት ቱ ቮይስ የሚሰራላችሁ ምርጥ በጣም ኮምፕሊትሊ ፍሪ የሆነ ዌብሳይት አለ። እሱንም ማሳያችኋለሁ። ኮመንት ላይ ይሰራ ብላችሁ አሳውቁኝ። ልክ የአማርኛውን እንደዚህ ካረጋችሁ በኋላ ካፕቻ መሙላት አለባችሁ። 34 62 3 ስላላችሁ ከዛ ቀደም ሴቲንግ አስተካክለናል። ድጋሚ መግባት አይጠበቅብንም። እዚህ ጋር ቮይስ እንመርጣለን። እኛ በመቅደስ እናደርገውና ጀነሬት ኦዲዮ የሚለውን እንነካለን። ሶ ስፒችማ ለአማርኛ ብዙም ባይሆን መስራት ግን ይችላል። ግን ለአማርኛ ቮይስ የምትፈልጉ ደግሞ ከሆነ በጣም ምርጥ የሚሰራላችሁ ኮመንት ላይ ይሰራ በሉኝና ሰራላችኋለሁ። እንግሊዘኛ ግን እንደነ 11 ላብስ ባይሆንም እነሱ ግን በክፍያ ስለሆኑ ይሄ ኮምፕሊትሊ ፍሪ ማግኘት ይችላላችሁ። ሶ ያው መቅደስ ሰርታለች ማለት ነው። ሶ የእሷንም እንደዚህ ከሰማችሁ በኋላ ለማውረድ ያው ዳውንሎድ የምትለዋን አንድ ጊዜ ከእናንተ መንካት ብቻ ነው የሚጠበቀው። ዳውንሎድ እንላችሁ። የዛሬ ቪዲዮአችን እንደጠቀማችሁ አልጠራጠርም። ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በጠቃሚ ቪዲዮ እንመለሳለን። ይመቻችሁ።